እነዚህ ወንድሞችም ሌሎችም ደግሞ ለአንተ ድጋፍ አድርገውልህ ነገ ትኬት ተቆርጦልህ ከወንድማችን ጋር ልትሄድ ነው እና በዚሁ አጋጣሚ የምታመሰግናቸውና ቸር ልግባ ብለህ የምትልበት መልእክት ካለ እድል እንስጥ። መጥቼ ደንበጫ ቅዱስ ሚካኤል ጠቅላላ ለሁላችሁ ታሪኬን እናገራለሁ። ስምህ ማን ነው? መሰሉ እንዳልክ። ምንድን ነው ያመመህ? ራሴን ይመጣል። እሺ ሌላ ምንድን ነው የሚያደርግህ? ሌላ የሚያደርገኝ ራሴን ሲጥለኝ ከቤት ጋር ያጣለኝ አንደኛ ከአጎቴ ጋርና ከማዘር ጋር ያጣለኝ እና ድንጋይ ዶሮ ምናምን ስለሚያደርግ። መቼ ነው የጀመረ? የጀመረኝ ትምህርት ቤት እየተማርኩ እያለ። እሺ እንዴት ዋልሽ እናቴ? ስሞት ማን ነው? የልጁ ምን ነዎት? እናቱ ናት። እንዴት ነው የጀመረው ልጁ? የሚያውቁትን ነገር እስኪ። ሲጀምረው ከ9ኛ ክፍል የገናን ፈተና ሲፈተን ጀምሮ ነው። ሲፈተን ያው መምህር እኔ አስፈትኝ ተብዬ ስቀርብ አረንጓዴ ቢጫ ሆነብኝ። የት ላይ ላጥቁረው ብሎ እንዲሏቸው መጣ። ከዚያ ልስ ወጡ ለቀቁልኝ። ከዚያም በኋላ እንዲህ እንደምትያው እንደተለከፈ ነው እና እኔ ከአቅማን የሰው ቤት ስራ ነው የሚሰራ። ደረቆት ቆልቼ ነው አሳድጌው ነበር። በመጠቀሚያ እንዲተለከፈብኝ አሁን የሰው ቤት ስራ ነው የሚሰራ እና ማስታመምም አልቻል የሚጠብቅልኝም የለ እንትን እሱን የቀን ስራ ሰርቼ ለመመገብ አልቻልኩም። እሱን መጠበቅና መስራት ላለፋልኝ ረዳትም የለኝ፣ ሰውም ከጎኔ የለው። ይህን ተጣሪያ ምን ነው። ስለዚህ አሁን አንቺን የሚያግዝ የአእምሮ ህሙማን ማዕከል ይሄድ ቢባል ያው ስለተነጋገርን በዚህ ደረጃ አሁን ፈቃደኛ ነዎት? ፈቃደኛ ነኝ። እኔ እንዳይሞትብኝ ከዚህ በሽታ ነፃ ሆኖ ራሱ እንዲዋጣ ፈቃደኛ ሁኜ ነው የምሰጠው። አማራጭ አጥቼ ነው፣ አቅም አጥቼ ነው፣ ሰው አጥቼ ነው፣ ደጋፊ አጥቼ ነው እና አሁን ይህን ልጅ እንዲድንልኝና በህይወት እንዲኖር ፈልጌ ነው አሳልፌ የምሰጠው። እድሜ ይስጥልኝ። ሁላችሁ ተኝታችሁ ትነሱ። ፈጣሪ ቅዱስ ሚካኤል 44 ታቦት ከዚህ ከክፉ መከራ ያውጣችሁ፣ ከጭንቅ ያውጣችሁ፣ ከጭንቅ ነው ያወጣችሁ። እንደ ከብት ልጅ አስር የቀን ስራ ሰርቼ ለመብላት ጥረት ኑሮኝ ሰው ታልተተካልኝ ታልጠበቀልኝ መውጣት አልችልም። እግዚአብሔር ይስጣችሁ፣ እድሜ ይስጥልኝ፣ እሱ ይጠብቃችሁ፣ ክንፉን ዘርግቶ ጥላውን ጋርዶ ጥላ ከሌላ ይሆናል።